ይሄንን ቲሸርት የሰፋሁት እኔ ነኝ ብትይ ሳንቲ የገዛው ከንትን ብራንድ ከሆነ ወይኔ ሲያምር ምናምን ብሎ ሰፊልና ግን እኮ የሰፋሁት ነኝ ጋር ይልና እስኪ ይጣራ እስኪ እንትኑ ምናምን ብሎ ስፌት የሚያህዝብ ነው። ለዚህ ነው አየሽ ዛሬ እድሜን የምነግራችሁ ለብዙዎቻችሁ መጽናናት። ያ ማለት በራስ መተማመን የላቸውም፣ በራሳቸው ብራንድ መተማመን የላቸውም። ወይም ደግሞ እኔ የራሴን ነገር እንደዚህ እኔ ነኝ የሰራሁት ብዬ ቀጥታ ብነግረው ምናልባት ላያምኑኝ ይችላሉ። በቃ እስቲ ብለው ሁሉ ሊያዩ ይችላሉ። ከየት የመጣ ብራንድ ነው ብለው እንትኑን ማለት ነው። እና እንደዛ ነገር ነው ማለት ነው አማርኛ በአማርኛ ትርጉም። I don't care, baby. I don't know. You can do it, baby. I can, yeah. That is right. Please, Asai. No, baby, no. Oh. No, you're just lying. Now I get you, baby. Oh my God. እውነት በቃ መድኃኒዓለምን ካልሽ አምንሻለሁ። አሰላሙ አለይኩም እንዴት ናችሁ? ደህና ናችሁ? ፒስ ናችሁ? እኔ ያለሁላችሁ። እንግዲህ ዛሬ በጣም ፏብልጭ ብዬ ነው የመጣሁትኝ። የሆነ እንዴት ነው ያ ጥሩ ስሜት ተሰምቶኝ ነው ማለት ነው የመጣሁት። እንደ ትናንትና እያልኩኝ ንዴቴን በቃ እንትን ልል አይደለም የመጣሁት ማለት ነው። ለማንኛውም አንዳንድ ጊዜ እንደዛ ያጋጥማል ብለን እንለፈው ማለት ነው። ግን ዛሬ ግን በጣም በቃ አይደለም በጣም ደስ ብሎኝ በቃ ይሄንን ነገር ሳላወራ ካለፍኩኝማ ጉድ ነው ማውራት አለብኝ ብዬ ስላሰብኩኝ ነው ማለት ነው ዛሬ የመጣሁትኝ። እሱም ሰለማን ነው ካላችሁ ስለ ሰብለ በቀለ ነው። እንግዲህ ከትምህርት ቤት ዛሬ ትምህርት ቤት ነበርኩኝ። ከትምህርት ቤት ወጥቼ ቦምቦም እያልኩኝ ስመጣ ከዛ ደብረኝና መንገድ ላይ ማለት ነው እስቲ ቆይ ብዬ ዩቲዩብ ውስጥ ገባ ኢትዮ ጃጎ ኦንላይን ነበረች እና ከዛ በኋላ እሷን እያዳመጥኩኝ ስመጣ እዚህ ድረስ ስለ ሰብለ ነው የምታወራው ማለት ነው። ኮመንት ለማድረግ አልደረስኩም በነገራችን ላይ። ለምን ብትሉ መንገድ ላይ ነበርኩኝ፣ እጄን ይበርደኛል ኪሴ ውስጥ ከትቼ ማለት ነው እየሄድኩ የነበርኩት ሰው። እንግዲህ ስለ ሰብለ ስታወራ ሰማተ ሰብለ ምን አለች እስቲ ብዬ ገባው ማለት ነው። እና ስገባ የምታወራው ስለ ሴቶች ጥንካሬ፣ ብዙ ሴቶችን እንደሚሰድቡ፣ ሴቶችን በእድሜያቸው ላይ ያሸማቅቁ እንደሚሞክሩ ምናምን ነገር ነው የተናገረችው። እና በቃ በጣም ደስ አለኝ ይሄንን ነገር ሳይ። እንደዛውም ደግሞ የራሷን እድሜ ስትናገር ዋት ቤቢ ነው አልኩኝ። ነው ቤቢ ዲስ ፌስ ኢዝ ኖት almost 50. Wait. This face is not 50 years. 50 years face, alku. You know, I just try to speak English. This face is not 49. She will be very soon 50, you know. No, baby, no, Sabli. No, baby. You don't have to say it that. Just tell us the truth. ሰው እዚህ ጋር ማለት እናልኝ እያለች ነው እንግዲህ። እኔ 49 ዓመቴ ነው እዩኝ። ይሄ በጣም በቃ የሴቶችን ልብ ይሞላል ብዬ ነው የማስበው። እንደዚህ አይነት ነገሮችን ማበረታታት አለብን ማለት ነው። እና ብዙ ሴቶች በእድሜያቸውም ሆነ ወይም በምናቸው እያኮመሸሿቸው ማለት ነው። ሴቶችን እያኮመሸሹ በቃ ለመጣል የሚሞክሩ በጣም ብዙ ሴቶች ስላሉ እነሱ ያችን ነገር ማድረግ ስለማይችሉ ተደብቀው እያዩአችሁ የሚሰድቧችሁና ሊያሸማቅቋችሁ የሚሞክሩ በጣም ብዙ ሴቶች ስላሉ ወንዶች አይደሉም፣ የእውነት ነው የምላችሁ ሴቶችና ለዚህ ደግሞ እንዴት ነው እጅ መስጠት እንደሌለብን አሰብኩኝ ማለት ነው። የእውነት ነው የምላችሁ ትናንትና በጣም ተናድጄ በቃ ነው ማን ይሄ ዩቲዩብ በቃ አስጠላኝ። ለትንሽ ጊዜ ልጠፋ ነበር ያሰብኩትኝና ኖ ቤቢ ኖ አልኩኝ። በቃ ይሄንን ሳይ ማለት ኖ ቤቢ ሲፈን ና ለሚቀጥለው ዓመት ነበረ ሰርፕራይዝ ማድረጋችሁ ነው። እኔ እድሜ 49
የተወለድኩት። በአበሻ አነጋገር ጥር 24 ላይ በ1964 ዓመተ ምህረት የተወለድኩት በኢትዮጵያ አነጋገር። ማማዬ ረጅም እድሜ ያኑርሽ። የእውነት ነው ምልሽ። በጣም ኦ ማይ ጉድነስ ማን እኔ በጣም ነው ደስ ያለኝ። ይሄንን በዚህ እድሜዋ እንደዚህ ብልጭ ብልጭልጭ ያለች በቃ ኮንፊደንሷ ሙሉ ልበ ሙሉ ሴት እንደዚህ አይነት ስታገኙ ደግሞ እኔስ ብላችሁ ራሳችሁን ዞር ብላችሁ እንድታዩ ያደርጋቸዋል ማለት ነው። እና ያው እኔ እድሜ ያው 40 ምናምን ደርሶም ሳይሆን ስለ እድሜ ሳይሆን ያው አንዳንድ ጊዜ በእድሜም የሚሰድቡኝ አሉ። አንቺ አሮጊት ምናምን ያው አላለም። እሱ ምንም ችግር የለውም። ያው እኔ ራሴን ስለማውቀው that's okay እንደዛ ቢሉ ምንም ነገር አይሰማኝም። አሮጊት ምናምን ነገር የሚለው ነገር ማለት ነው። ግን አለፍ ብለው የሚሳደቡ ሰዎች ናቸው እንጂ አሮጊት እኮ ስድብ አይደለም ሲጀመር ማለት ያ እርጅና መሰደቢያ ሊሆን አይገባም ብዬ ነው የማስበው። ያ ሰው ግን አንዳንድ ጊዜ ማለት በጣም ሴቶች እርስ በራሳችን እንደዚህ ነው በቃ እንትን የምንባባለው ማለት ነው። በቃ ድቁስ አድርገን እታች ለመክተት ነው የምንሞክረው። በቃ ከአፈር እታች ማለት ልንቀብር ነው የምንሞክረው። እና ይሄ ነገር ደግሞ ይሄንን ያው ብዙ ጊዜ በቃ በተደጋጋሚ ሊቀብሩኝ አስበው ነበረ በንግግራቸው ማለት ነው። ከዛ በኋላ ዛሬ በቃ በቃ ደብሮኝ ነበረና በቃ ሰሞኑን ለ1 ሳምንት ወይ ለ2 ሳምንት የሚሆን ጠፋለሁ ብዬ ነበር ያሰብኩትኝ። ኖ ቤቢ ዋይ አልኩኝ። በቃ ዋይ አልኩኝ። በቃ ይሄም አለ ይበናል። ዋው ለምወዳቸው ኢትዮጵያውያን 41 ዓመት እኔ ዛሬ 9 ዓመት ስትመለከች ይሄና ከሰማይ ወጣ አረጋለሁ። ዛሬም ተፋረጋለሁ። በጣም ታምሩ ዛሬ 9 ዓመት ዛሬ 20 ዓመት የሚሆነው ማንነት የተረካብኝ ታናሽ አንዲት you see አንድ ታላላቅ አርቲስቶች ታላላቅ የነበሩ ሰዎች ወድቀው ሳያቸው ታላላቅ አርቲስቶች ታላላቅ የሆኑ ሰዎች ወድቀው ሳያቸው አለች። በጣም ብዙ አርቲስቶች እንግዲህ ያው ድሮ እኔ እያየኋቸው ያደኩት ሁሉ ማለት አሮን ነው እኔ ልበልጣቸው ነው ማለት ነው። እና አሁን ስሱን ሳስብ ያው ይሄንን ነገር አይታ ይሆናል። በጣም ብዙ ሰዎች እድሜያቸውንም ያው አምነው መቀበልም ያቅታቸዋል። እንደዛውም ደግሞ ጊቫፕ ያደርጋሉ። በቃ እኔ ካሁን በኋላ ምንም ማድረግ አልችልም ምናምን ነገር ብለው የሚያስቡ ሰዎች ስላሉ እንግዲህ ለነሱ ነው ማለት ነው ቆርጣ ተነስታ እድሜዋንም የተናገረችው። እና እኔ ግን በነገራችን ላይ ማለት ሰብለ የእውነት ነው የምልሽ በቃ በጣም ወደድኩሽ አላለም። you just get inside me, I just love you, so can you please contact me, you just give me that confidence, you know that I just say like 15 days I will not come to YouTube, you just wake me up, please can you call me way good yeah እንግዲህ የእውነት ነው የምላችሁ ለሰብሊ ያድርስልኝ ጋይስ። እና ሰብለን በቀለ ኮንታክት ታርገኝ ወይም ደግሞ ፌስቡክ አላት ወይ ፌስቡኳን ትንገረኝ እንዴ። እኔ ፌስቡኳን አላውቀውም እና ሄጄ እንኳን እንትን እንዳላት ደግሞ ብዙ ሰው ደግሞ የሚጽፍላት ከሆነ እኔ ብጽፍላት ራሱ ምናልባት ላትመልስ ትችላል። ችግር እኮ ነው ጋይስ። እና ለማንኛውም ግን እኔ ሰብለን የእውነት ነው የምላችሁ ማግኘት ፈለግኩኝ። በሌሎች ነገሮች ማለት በቃ ማውራት ፈለግኩኝ እና yeah, so can you please contact me? Yeah, call me, just call me and say to me, hey baby, this is Sabla Bekele. I will say like, no baby, no, just call me, oh my god. Yeah, so ሌላ ነገር የእውነት ነው የምላችሁ Sabla, you are the queen. You are queen, not Queen Elizabeth. You just be yourself, not you like to be yourself, not Queen Elizabeth. You are Queen Sabla Bekele. I swear to God. I just say to you that. Just so awesome, baby. እንደዚህ ነው እንጂ ልብ ሙሉነት
እንደዚህ ነው እንጂ በራስ መተማመን፣ እንደዚህ ነው እንጂ በቃ አላፏ ብልጭ ማለት እና ያ ግን ከአሁን በኋላ ግን አልቆልሻል ማማዬ፣ የእውነት ነው የምልሽ። አሁን ይሄንን ወይ በቃ ብዙ ሰዎች አንቺ ሞራልሽን ለመንካት የማያረጉት ነገር የለም። ለምን ብትይ 49 ዓመት ነው አሁን 50 ዓመት ሊሆነኝ ነው ብለሽ ሰላምሽ። ያው እንግዲህ በቃ ከአሁን በኋላ አልቆልሻል። የእውነት ነው የምልሽ። በቃ ያመቶ የኢትዮጵያ ሕዝብ ያው እንግዲህ ሰውን ማኮማሸሽ ስለሚወዱ ወይም ደግሞ ሰውን ልብን ለመንካት ስለሚሞክሩ ያው እንግዲህ ዋት አንቺ አሮጊት እቤትሽ ተደበቂ፣ በዚህ እድሜሽ ምን እንደዚህ ያደርግሻል፣ ምን እንደዛ እንትን ነው። በቃ በጣም ብዙ ስድቦች ጠብቂ ማማ። ግን ለማንኛውም ግን ያ ይሄ ለእኛ ነው ለሴቶች ነው ብላለች እና እኛ ተቀብለናል ማለት ነው። አይ ጀስት ላይክ ኢት ዲስ ዋን አይ ሎቭ ኢት አይ ሎቭ ዲስ ቤቢ ኦ ማይ ጉድነስ እና ኦ ማይ ጋሽ ሞክረኛ አለች። ሞክረኛ ናና ሞክረኛ የሚለው ነገር አልገባኝም። እንዴት ነው የምትሞካከሪው? ከባልሽ ጋር ተሞካከሪ ማማ። ከባልሽ ጋር ብትሞካከሪ ነው የሚሻልሽ። እና ሌላ ግን ናና ሞክረኛ ወንዱ ናና ሞክረኛ አይነፋም። እና የሚባል ነገር አለ። ምን ማለት ነው? አሮጊት የሚባለውን ነገር መጀመሪያ አንቺ አክሰፕት አድርገሽዋል። ኖ ራስሽ አክሰፕት አድርገሽዋል። I will never ever accept that baby. I will never accept. አንድ ሰው ሌባ ከሆነ ሌባ ከተባለ ይደነግጣል። ፖሊስ ይደነግጣል። አሮጊት ሲባል የምትደነግጪ ከሆነ አሮጊት ነሽ ማለት ነው። እኔ ሳለ አሮጊት የሚባለው ስም 80 ቢደርስም 80 በመሆን እንኳን 80 ላይ አሮጊት እኔ ጋር አይደርስም። አሮጊት የሚባለው ስም እናንተ ያ በነገራችን ላይ ልብ ነው የሚያረጀው። ያው አሮጊት ሲባል የሚደነግጥ ሰው ያለ አይመስለኝም ሲጀመር ማለት ነው። አሮጊት ሆኑም አልሆኑም የሚደነግጡ ሰዎች ያሉ አይመስለኝም። ግን አንዳንድ የእኛ ሰዎች የሚጠቀሙበት ነገር እንዴት ነው ከተባለ አሮጊት የምትለዋን ወርድ ወይም ቃላት እንዴት አድርገው ነው የሚጠቀሟት? ሰዎችን ለመጉዳት ነው እንጂ አሮጊት የሚለው ቃል ነው ድሮ መከበሪያ ሆኖ ነው የማውቀው ማለት ነው። አንድ አሮጊት ሴትዮን ታከብራላችሁ፣ ቦታ ትሰጣላችሁ፣ መጥፎ ነገር ብታደርግ መጥፎ ነገር አትናገሩ ምናምን ነገር። አሁን ግን ጊዜው ተቀይሮ አሮጊት የምትለዋን ነገር ለስድብ ነው እየተጠቀሙበት ያለው። እሱ ነው ልዩነቱ እንጂ ያው ያ እንደዛም ደግሞ አረ ነው እኔ እርጅና በጣም ደስ የሚል ነገር ነው፣ ጸጋ ነው፣ ከፈጣሪ የሚሰጥ ጸጋ አለ። ያችን እርጅና ቦታ ሳይደርሱ በጣም ብዙ ሰዎች ያለፉ ስላሉ ያችን እርጅና ማየት እየፈለጉ ያላገኟትም ስላሉ፣ ስለዚህ ያናሃልም እርጅና ውስጣችን የሚጎዳው መሆን የለበትም ማለት ነው። ግን እንደዚህ ሲባል ደግሞ በጊዜያችን አንጠቀም ማለት አይደለም። ሰብልዬ የረሳሽው ነገር ምንድን ነው ካልሽ አንድ ሴት ልጅ አሁን አንቺ ለምሳሌ አሮጊት ሲሉሽ የማይሰማሽ ነገር ለምንድን ነው ካልሽ ልጅ አለሽ፣ የራስሽን ህይወት እየኖርሽ ነው፣ የምትፈልጊውን ነገር እያደረግሽ ነው። ግን ሌሎች ሰዎች ደግሞ በስደት ያሉ አሁን ለምሳሌ አረብ ሀገር የሚሰሩ ሰዎች ማለት ነው ቤተሰቦቻቸውን እየረዱ ብዙ አመት እዛ የኖሩ ሰዎች አሉ ማለት ነው። ጊዜያቸውን ሳይጠቀሙ እድሜያቸው ያለፈባቸው ሰዎች አሉ። እነሱን ግን ረስተሻል። ነው አሮጊት አይደለሁም ብለሽ እንትን አትበይ ሳይሆን በጊዜሽ ተጠቀሚ። ከዛ በኋላ በጊዜሽ ከተጠቀምሽ በኋላ ሁሉን ነገር ካስተካከልሽ በኋላ አሮጊት ይቅርና ምን ቢሉሽ አትስሚያቸው፣ ጆሮ ዳባ ልበስ በይ ነው እንጂ የሚባለው አሮ ነው። እዚህ ጋር እኔ 49 ዓመቴ ነው አሮጊት አይደለሁም፣ እኔ 50 ዓመቴ ነው እኔ አሮጊት አይደለሁም። አሮጊት ብለው አንቺን ሊያሸማቅቆሽ ምናምን ነገር ሲሞክሩ እንትን አትበይ። እንደዚህ ነገር ማለቱ ትንሽ ሰዎችን የሚያዘናጋ ነገር ይመስለኛል ሳስበው ማለት ነው። ያው እርግጠኛ ነኝ በሚቀጥለው ደግሞ እንዴት ነው በጊዜያችን መጠቀም ያለብን የሚለውን ነገር መተሽ እንደምታወሪ ወይም ደግሞ እንዴት ነው ጊዜያችን እንዳያልፍብን ማድረግ ያለብን። አላለም ሴቶች ገደብ አለን እስከ 45 ዓመት እንደው ፈጣሪ ልጅ ከሰጠ ማለት ነው እስከ 45 ዓመት ድረስ ሊወለድ ይችላል። 45 ዓመት ካለፈ በኋላ መውለድ አይቻልም። አሁን እሷ ምን አለች? እኔ 49 ዓመቴ ነው 50 ዓመት ሊሆነኝ ነው እና ፔሬድ ያለ አሁን ራሱ ፔሬድ ላይ ነኝ። አሁን ራሱ ፔሬድ ላይ ነኝ። ኦኬ አንቺ
አሁን ፔሬድ ላይ ትሆኛለሽ ወይም ደግሞ መውለድ ትችይ ይሆናል ተመርምረሽም ማለት ነው። ልውለድ ብትይ ልትወልጂ፣ ግን ይሄ ደግሞ ሌሎች ሰዎችን ያዘናጋል ብዬ ነው የማስበው። አንቺ ምናልባት ደልቶሽ ኖረሽ ወይም ደግሞ ምንም ነገር ሳይጎልብሽ ኖረሽ እስካሁን ድረስ ፔሬድሽ እየመጣ ሊሆን ይችላል። ወይም ደግሞ አረብ ነው በአንዳንድ ነገሮች በቃ ጉርምስናሽ እንዴት ነው ጉርምስናሽ ከውስጥሽ ስላልወጣ አሁንም እዛው ስላለ ሁሉ ነገርሽ ሙሉ ስለሆነ ምናልባት ያቺ ነገር እንትናቲም ይሆናል። ግን ብዙ ልጆች ደግሞ 40 ዓመት ሳይሞላቸው ራሱ ልጅ መውለድ የማይችሉ ሰዎች አሉ። ለምን ብትይ ብዙ አሁን አረብ ሀገር ወግቧን እየቆረጠች እየሰራች ደፋ ቀና እያለች ብዙ ነገር እንትን እያለች አሁን እሷን 40 ዓመት ሲሞላት ውለጂ ብትያት እንዴት ሆኖ ያ ያለቀ ወገብ እንዴት ሆኖ ይወልዳል? እንዴት ይሸከማል ነው ምንዎች እንዴት ይሸከማል? እና ይሄንን ከንትን ውስጥ ከተሻ አሁን ለሁለተኛው ጊዜ እርግጠኛ ነኝ ብዙ ሰዎች ይሰሙሻል ብዬ አስባለሁ። የእውነት ነው የምላችሁ ለሰብለ አድርሱልኝ። ብዙ ሰዎችም ደግሞ ሊሰሟትም ይችላሉ ብዬ ስለማስብ ማለት ነው። እና ሴቶችን ይሄንኛው እኔ 49 ዓመቴ ነው እኔ ፔሪየድ ያለ መውለድ እችላለሁ ሳይሆን ሴቶችዬ በጊዜ ተጠቀሙ፣ በጊዜያችሁ ተጠቀሙ። ሌላውን ነገር ደግሞ አሮጊት ምናምን የሚለው ነገር እጅ አትስጡ ምናምን ብለሽ አስተምሪ ማማ። ኦኬ። እኔ ግን በጣም ተመችቶኛል፣ በጣምም ደስ ብሎኛል። ኮንፊደንስሽንም ሳየው ደግሞ ልቤ ሞላው። እንደዛውም እንግዲህ እኔ ደብሮኝ ነበረ ሶሻል ሚዲያ ማለት ነው። እጽ በቃ 15 ቀን ምናምን ነገር እጠፋና ከዛ በዛውም ልጠፋ እችላለሁ ብዬ አስቤ ነበረ። ግን ይሆን አላለም አነቃችኝ፣ አስነሳችኝ። ሴቶችን ለመቅበር የምንሞክረው ነገርን መቆም አለበት ብዬ ነው የማስበው። ለማንኛውም እርስ በራሳችን ልንደጋገፍ ነው የሚገባን እንጂ አሁን አንዳንዶች መጥተው አንዳንዶች ካልሆኑ በስተቀር እንደዚህ ትንሽ ሰደድ ያሉ ካልሆኑ በስተቀር መጥፎ ነገር አይናገሩኝም። እኔንም ቢሆን ሌላም ቦታም ሄደው መጥፎ ነገር የሚናገሩ አይመስለኝም። ግን ትንሽ እንትን ያነሳቸው ሰዎችም አንዳንድ ሰዎች ይኖራሉ። ግን አብዛኛው ግን ሴቶች ናቸው የሚሳደቡት እና ከዚህ ነገራችን መቆጠብ አለብን። እርስ በራሳችን መበረታታትን ያለብን፣ ሴቶችን ለሴቶች መደጋገፍ ያለብን እንጂ መሰዳደብ የለብንም ማለት ነው። እንደዛውም ሰብለ ግን ያችን አሁን ያልኩሽን ነገርን እንድታወሪባት ትፈልጋለሁ። ገባሽ? ሌሎች ሴቶች በጊዜያቸው መጠቀም እንዳለባቸው ብቻ በአጠቃላይ እንደዛውም ደግሞ በጊዜያቸው ተጠቅመው የማይሰማቸው ማለት ነው። አንቺ አሮጊት ተብለው ሲሰደቡ የማይሰማቸው አንቺ አሁን በ49 ዓመትሽ ምንም ነገር የማይሰማሽ የምትፈልጊውን ነገርን ስለምታደርጊ የፈለግሽው ቦታ ስለደረሽ የፈለግሻትን ነገርን እንትን ማለት ስለምትቺ ለዛ ነው ማለት ነው። 2 ልጆች አሉሽ። ልጅሽ እንደውም ወልዳልሻለች። በቃ ብዙ ነገሮች ጥሩ ነገሮች ስላሉ አንቺን ትንሽ አሳምምሽም፣ ግን ለአንቺ አሳምምሽም እና ሌሎች እህቶችን ደግሞ አሳምማቸውም ማለት አይደለም። አንቺ 2 ልጆችን ስላየሽ፣ ግን አንድ ልጅ የሌላቸው ወገባቸውን በሰው ሀገር የሚቆርጡ ሴቶች ስላሉ እነሱን በጊዜያቸው እንዴት ነው መጠቀም ያለባቸው የሚለውን ነገር ብታስተምሪ ጥሩ ነው ብዬ አስባለሁ። ሰብልዬ I love you so much. You are so queen and just live in America for 8 years. So maybe you don't understand my language because you say like you don't understand Amharic and you just hate the culture that who making down the people. So but that's okay. I just understand you, what you mean about that. I just understand you. I know. 4 ዓመት አካባቢ ብዙ ወንዶች ግራ ያጋቡኝ ነበር። የወጣው ሰሞን በተለይ ወይኔ ወልፈኛለሽ ላግኝሽ ምናምን እድሜ ተቀንሶ ነበር። 40 ነበርኩም እንዴ 48 አሁን 49 መች ነገርሻቸው? አልነገርሻቸውም እንጂ እንደው ወንዶች የእውነት ነው የምልሽ፣ የእውነት ማማዬ፣ እዚህ ጋር እውነት ስንነጋገር ማለት ነው። ወንዶች አሩኖ ብቻ ከሌሎች ሰዎችም ያው እንትን ተጽዕኖ ስለሚደርስባቸውም ሊሆን ይችላል እዛ የሚያደርጉት። ግን 45 ምናምን ዓመቴ ነው ብትይ ይፈራሉ። ለምን ብትይ ያንቺ ኩያ ከሆኑ ምናምን ነገር ምናልባት ላይፈሩ ይችላሉ። ግን ከአንቺ በታች ሆነው ግን ኖ ማን አንቺ በጣም በቃ ኩል ስለሆንሽ ቆንጅዬ ስለሆንሽ businesses need new developers. While other course providers have rushed to get their curricula online, Code Institute's ሁሉ ጊዜ ይተኛል። አራማን ተዋት ቆይ ማን ከመክል ደግሞ እዚህ ጋር 77 ዓመት አለች የርሻችን ሜምበር አለች እና እነሱ ሳይ ደግሞ ደስ ይለኛል። የምትለብሰው አስተማሪ ነበረች። She's not Ethiopian baby. She's not Ethiopian. She is American.
American. She's just a black American baby. That's why she's like that. She has full of confidence in 72 years. That's why she's not Ethiopian. Ethiopian on 72 years. They will say, "Oh my God, I can't do it. Oh my back. Oh, I am sick every day." Oh, son man. So ከኢትዮጵያ ጋር መወዳደር ጥሩ አይደለም። ኮንፊደንስ ይሄ በጣም በቃ አሪፍ ኮንፊደንስ ነው። አሪፍ በራስ መተማመን ማለት ነው። እንግዲህ በጣም በቃ አይደለም ያ ሰው ዳሳ የምለው የእውነት ነው የምላቸው ሰብሊ ጋራ አደርሶልኝ ይሄንን የእውነት ነው የምላቸው። እኔ ጠፋለሁ ብዬ ያሰብኩትን እሷ ናት ያስነሳችኝ ማለት ነው። ኖ ቤቢ መጥፋት የለብሽም እዛው ተመልሰሽ ነው መምጣት ያለብሽ ነው ለማን ብለሽ ምናምን ነገር ስትለኝ እንደ ብዬ በቃ እኔ እንትን ብዬ መጣው ማለት ነው። የእሷን ካዳመጥኩኝ በኋላ I like to contact you, just contact me baby. So አሰላሙ አለይኩም ቻው፣ ደህና ሁኑ።